ችግር ውስጥ ብትሆኑ ውድቀት ውስጥ ብትሆኑ ስኬት ማጣት ውስጥ ብትሆኑ ሰው ቤት ብትሆኑ በስራ ማጣት ውስጥ ብትሆኑ ሰው ሀገርም ብትሆኑ ኤክስፔክት የምታረጉት ነገር ነው አሁን ማተር የሚያደርገው ዴስቲኒያችሁን የሚጠቀልለው ፍጻሜያችሁን የሚጠቀልለው እናንተ የምትኖሩበት ሲቹዌሽን አይደለም ተተዋችሁን የሄዱ ሰዎችም አይደለም አሁን ቤት ያሉትም አይደሉ ያገሬ ልጆች ሰይጣን ኤክስፔክቴሽናችሁን ኮሰደባችሁ ዘመናችሁን በጠቅላላ አንድ አይነት ሁኔታ ውስጥ እንድትቀመጡ ነው የሚያደርጋችሁ ዴስቲኒያችሁ ያለፋችሁት በዴስቲኒ አይደለም የሆነው ኤክስፔክት የምታረጉት ነገር ነው የሚሆነው ጌታ በልብ ኤክስፔክት የምታረገውን ነገር የምትጠብቀውን ነገር ጀሪካንም ተሸከም ኩንታልም ተሸከም ምንም ሁን ሱቅ ላይም ቁም ሱቅ እየሸጥክም ቢሆን ከሰማይ አንጻር የሚብራራ በመጣ ጊዜ የምትለው ነግሮኛል ብለህ የምትለው ኤክስፔክት የምታረገው የምትጠብቀው የጻፍከው የነገረ እንዲና እንደዚህ ያደርጋለሁ ያለ መጨረሻችሁ መጥፎ ታሪካችሁ ሳይሆን የምትጠብቁት እሱ ይሆናል ቡናም እየሸጣችሁ ቢሆን ምግብም እየሰራችሁ ቢሆን ተራም እያስከበራችሁ ቢሆን ኪራይ ቤት ውስጥም ብትሆኑ ሰው ቤትም ብትሆኑ እንጀራም እየጋገርሽ ቢሆን የምትጠብቂው ነገር ካለ ይመጣል አንድ ቀን ይገላግለኛል ይመጣል ከዚህ እሳት ውስጥ ያወጣኛል ረጅም ዘመን አልጋ ላይ የተኛችሁ በቴሌቪዥን የምትከታተሉኝም ሰዎች ከሆናችሁ አመታት አስቆጥራችሁም ከሆነ አልጋችሁ ላይ መጀመሪያ አካባቢ የሚመጡ ጥያቄዎቻችሁ አሁን ላይ መጡ ይችላል በመጀመሪያ አካባቢ የሰማችሁት የእግዚአብሔር ቃልና ትንቢትም አልሆነም ሊሆን ይችላል አሁንም ግን በልባችሁ ይሄንን ኤክስፔክቴሽን ማቋረጥ የለባችሁ መቼና እንዴት እንደሚመጣ በሰሜን ስትጠብቁት እሱ በደቡብ በሰማይ ስትጠብቁት በየብስ በባህር ስትጠብቁት እሱ በምድር ይመጣል በምን አይነት ሁኔታ ውስጥ የትኛው ጊዜ ላይ እንደሚመጣ ነው እንጂ ማታቁት መምጣቱ ግን እርግጥ ነው ይላችኋል ጌታ እናንተ አይደለም ወደዛ ሁኔታ የምትሄዱት እኔ ወደ እናንተ መጣለሁ ይላችኋል ማንኛውንም አይነት ገደብ አልፎ ይመጣ እኔ ሳምራዊ ሆኜ ሳለ አንተ አይሁዳዊ ሆነ ሳለ በመካከላቸው ገደብ አለ የምትጠብቀው ነገር ገደቡን ጥሶ ክልከላውን ጥሶ ወደ እሷ እንደመጣ ልክ እንደዚህ ጌታ እንዲላችኋል ገደቡን አልፎ ወደ እናንተ ይመጣል ማርሴል ቴሌቪዥን ወንጌል ይለውጣል